እዚህ ውሃ የለም ሀቅ ብቻ ዘራለሁ ይሄ እንደሱ ብቻ ናት ሌላም አልሰራም ጉርጓዶ ይሄ 15 ኪሎ ሜትር እግዚአብሔር ነው ሰጠና ውሃ የለም ደርሷል ይሄው ደረሰ ጎመኑ እነዚህ ነገሮች ወባ ናቸው አይደለም ወባ አይደለም ቢላቻ ምንድነው ወባ የለም የለም ይመስላሉ ግን አይደለም አይወራለ ይሄው ጥቅል ጎመን በደንብ ደርሳል እዛ ጋር ያለው ምንድነው በርበሬ ነው በርበሬ ቃራ ይሄ ሁሉ ሁሉ እነሱ ነው ዳጣ ምናምን ከዚህ ነው የሚሰራው ምን ዳጣ እነዚህ ሚጣናቸው ምን ይሰራበታል በዚህ ዳጣም ይሰራል ሚጥሚጣም ይሰራል ሁሉ ነገር ይሰራል ለቤቱ ሲያዘጋጁ ከዚህ ነው የሚወስዱት ሁሉም ነገር ከቤት ሁሉ ነገር ምግብ የሚዘጋጀው ብቻ ናት እና ሽንኩርት እዚህ አለ የወይዘሮ አየለች የጓሮ አትክልት ሰፊ እርሻ ነው በዚህ እርሻ ውስጥ የሌለ የጓሮ አትክልት አንድም የለም እንደውም ለቤት አስቤዛነት ከውጭ የሚሸምቱት ጨውና ጨው ብቻ ነው ከውጭ የሚገዙት ቆጮም እዚህ አለ ዛቤን መስገን ሁሉ ነገር ያለ በቆሎም እዚህ ነው ማንጎም አለ እዚህ ማንጎን ሁሉ ነገር ያለ ደስ ይላል ወደዛ እዛ ድረስ ነው የርሶ እነዚህ በቃ ደከመና ይውጣ ደከሞት አንቺ እኔ አልደከመኝ እውነት ሌላ አለ የሚያሳዩ ሌላ አለ እዚህ ጎመን አለ ለምን ይደክመኛል ስራ ነው እኔ ግን እኔ ለቅሶ በቃ እኔ ለቅሶ ደርሼ መጣለሁ አሁን ለቅሶ ቤት ሄዳለሁ ዘመድ ነው ዘመድ ነው እቺኛዋን እንያትና እንሄዳለን እሺ ማንጎ በላሽ ማንጎ አልበላውም አልተሰጠኝ ሰጥቻለሁ እሺ የደረሰ አለ ይሄ ጉርጓድ ነው የውሃ ኮዋላ ላየመት ያራተ ካይቷርጆ ዋላ የማመተገለ ዶንቴነታን ቁረጥና አዘጋጅላት ያሉ ነው ፋኔት ላኡና ኮላውርት ተሻለ ማንጎ ለእንግዳ አዘጋጅ ኮዋተታ ነው ገብቶኛል አይደል እንደዚህ ነው የሚያወጡት የመስኖ ውሃ ነው ይሄ በቃ ካያት ጎት ራሴ ዳራቲን አተለ ዶንኬ ማን የቆፈረው ይሁን ልጆች ነው ባለሙያል በቃ ጆጋ በቃ የርሶ ሴት ልጆችስ ምን እንደሚሰሩት እነ ልጆች ባንክ ነው ሁለቱ ባንክ ነው አንዴ አኪሚ ነው እኚህ እናት በተሰማሩበት ስራ ውጤታማ ከመሆንም አልፈው 8ቱንም ልጆቻቸውን ወንድ ሴት ሳይለዩ ትምህርት ቤት በመላክ ውጤታማ አድርገዋቸዋል ሁሉም ልጆቻቸው ዲግሪና ከዛ በላይ እንዳላቸውም ነግረውኛል ዲግሪ ብቻ ናት ዲፕሎማ የለም እውነት ሴቶች ሁሉም እግዚአብሔር ይመስገን እርሶ እንዴት እንዲማሩ አረጉ ልጆቹም ምንም ስራ አልሰራም ትምህርት ብቻ ነው ሴቱ ትምህርት ነው ሁሉ ነገር እንሰራለን ቆጮም እግዚአብሔርን አንን ከፍቴ ልጆቹ በቃ አንድ ቦታ ጥሩ ቦታ ናት ጥሩ ቦታ በጣም ይገርማል መውጫ አለ ወይ ሾልኬ ነው ሙዝም አለ ሙዝም አለ ነይ ኢሌፉ ነይ ይሄው ሙዝም አለ እዚህ ጋር ሙዝ አለ ፍራፍሬ እንዳለ ነው ያለው አኔክ ይሄው ማርም አለ ቀስ ይሄ ጉርጓድና የቆጮ ጉርጓድና ይሄው ንቦች አሉ ንቦች አለና ነህ በዚህ ይደርሳል ገና ነው መቼ ነው የሚደርሰው ተሳሲ አልፏልና ግንቦት አካባቢ ነው ግንቦት እደውልና ለእኔ ገዛለሁ እሺ
ደንበኛ ሆናለሁ። እሺ የቢኒያምን ስልክ ወስድና ስልኩን ይሰጣል ልጁ። እሱ ይልክልኛል። እሺ ከዚህ ነው የሚቀስሙት አይደል? አበባን ቡናም አለ ሁሉ ነገርም አለ። ይሄው አበባን ማቡ ቡናም ይሸጣሉ። ቡና ይሸጣል። ሌላ መሬት አለና አለ ቡናም አለው። አይ ነው ደስ ሲል እግዚአብሔርን አትክልቶቹ የሌላ አትክልትና ፍራፍሬ የለም። ያላየሁት ነገር የለም። ሁሉ ነገር በጓሮ ይመረታል፣ ከዛ ቤት ውስጥ ይበላል ማለት ነው። ያየሁት ነገር ድንቅ ነው። በጣም ምሳሌ የሚሆኑ እናት ናቸው። ላሞች ጋር ይሄ ደግሞ የከብቶቹ ክፍል ነው። እዚህ ነው የሚያድሩት። ልግባ አይደል? ችግር የለውም አይወጡም። ይሄ ችግር አለ ላሞቹና ይሄ ችግር የለም። ኃይለኛ ነው ይሄ። አመለኛ ነው። ስለዚህ እንዳይበጠስብኛ እንደዚህ ሲማጉም አለ እንደዚህ ነው። ጥጆች ደስ ሲሉ ኧረ መጣች ታስረዋል። እንግዲህ እኚህ እናት በአካልና በመንፈስ ጥንካሬያቸው እንዲህ ውጤታማ ሆነው አሳይተውናል። እኛም በተሰማራንበት መስክ ጠንክረን ከሰራን ውጤታማ የማንሆንበት አንድ ምክንያት የለም። እናም የዛሬ አንድ ቀን ከአምለሰት ጋር ፕሮግራማችን ይህን ይመስላል። በሌላ አንድ ቀን ከአምለሰት ጋር እስከምንገናኝ ለዛሬ ግን ደህና ሰንብቱ።